ማን ይጠየቅ ቢባል የኔታ ይባቤ እንል ነበረ። ይህንን እኮ ነው የቀማን ሞት። የዲማ መጻሕፍት ይመስክሩ በእውነት የኔታ ይባቤን ታሪክ። የኔታ ለጠንቋይ ርኅራኄ የላቸውም። መናፍቅ ቢመጣ ጉባኤ ቤት አስገብተው ያስተምሩታል። ልብላ ልጠጣ ቢሉ ልልበስ ቢሉ ምንም ያልጎደላቸው ግን አፈር መስለው አፈር ለብሰው ይኖሩ የነበሩ ከሊቃውንት መካከል ቆመው እንደ ሊቃውንቱ የማይለብሱ እግዚአብሔርን በመምህራን መስኮትነት በመምህራን በርነት እናገኘዋለን። እሳቸው ይቅሩ ለውጥ ሆናችሁ እናንተ እሳቸው ይቅሩ ቢባል ፈቃደኛ የሚሆን ሰው አይታጣም። በእርግጠኝነት ከሐዋርያት መካከል ሐዋርያ ሆነው የምናገኛቸው፣ ከመነኮሳት መካከል ደግሞ ገዳማዊ ሆነው የምናገኛቸው ጣዕሙን ፍቶቱን የተውት የተለዩት ዓለም ነው። ከተለዩት ቆይተዋል። የጠሉትን ዓለም ነው ጥለው እየሄዱ ያሉት። በሰማይ ከየትኛው ማህበር እንደሚደመሩ አናውቅ። ምናኔም ተግሳጽም ትምህርትም ሃይማኖትም ሁሉም ነገር ይቃናለታል። አንድ ሰው ለቤተ ክርስቲያን ሕይወታቸውን በሙሉ የሰጡ እንደ እመቤታችን እንደ ቅድስት ድንግል ማርያም ከቤተ መቅደስ ሳይወጡ የኖሩ ያደጉ ናቸው። ሁሉ ያላቸው ግን ሁሉም የሌላቸው